ዛሬ ደግሞ እቺን የመሰለ ቆንጅዬ የሆነች ኬክ ይዤላችሁ መጥቻለሁ። ሰላም፣ እንዴት ናቸው? ደህና ናቸው? ያለው እግዚአብሔር ይመስገን። እናንተ እንኳን ደህናዎችን ሆናችሁልኝ። እኔም ደህና ነኝ። ክብሩ ይስፋ ድንግል ማርያም ልጅ እና ዛሬ እቺን ኬክ ያመጣሁት ያው ለራሴ የሰራሁትን ነገር እናንተም አይታችሁ እንድትሰሩት እና እንድትቀምሱት ብዬ ነው። የተጠቀምኳቸው ግብአቶቹ ኖርማል የኬክ ዱቄት አይደለም የተጠቀምኩት፣ ፓንኬክ ነው። ፓንኬክ ዱቄት ትልቅዬ ካርቶን ነበር የተጠቀምኩትኝ። እንደዛሁም ደግሞ አንድ እንቁላል፣ 2 ማንኪያ የሾርባ ማንኪያ ዘይት እና ፒኪንግ ፓውደር ትንሽዬ የስኳር ማንኪያ የምታክል ተጠቅም ያለው። እንደዛሁም ደግሞ ዘይት እና ስኳር 4 ማንኪያ የሾርባ ማንኪያ ነበር የተጠቀምኩትኝ። እናንተም ደግሞ እንደዛ ተጠቅማችሁ መስራት ትችላላችሁ። እቺን የመሰለ ቆንጆ ኬክ። እንደዛውም ደግሞ ከፈለጋችሁ በቾኮሌት ከፈለጋችሁ ቡናም ካለ ያው ተፈጨና የተወቀጠ ቡና ካላችሁ እሱን መጠቀም ትችላላችሁ ለከለር። ግን እኔ ደግሞ ለየት የሚያደርገው ነገር የተጠቀምኩት በርበሬ ነው እና የበርበሬ ኬክ አለ እንዴ ብላችሁ ልትጠይቁ ትችላላችሁ። እኔም አላቅም አላየሁትኝም። ከዚህ በፊት በልቼ አላቅም፣ ግን ለመሞከር ስለፈለኩት ሞክሬያለሁኝ። ሲሞክሮ ደግሞ እንግዲህ እንደዚህ በሚያምረው መልኩ እዚህ ጋር የምታዩት ይሄ ዲዛይን የሚመስለው ያው እንግዲህ እነዚህ ካሜንት ናቸው ማለት ነው። በበርበሬ የተሰራ ማለት ነው። በርበሬውን እንዴት ነው ያረኩት? ወይኔ ይቅርታ በእናታችሁ ዘንቦ ገባብኝ። እና በርበሬውን እንዴት ነው ያረኩት? በዘይት በጠበጥኩኝና ከዛ በዚች ያው በብረት ድስት ነበር የሰራኋት መሀል ውስጥ ጨምሬ ከዛ በኋላ በማንኪያ ዲዛይን ሰራሁባት ማለት ነው። ታምራለች። ከለሩ እንደምታዩት ነው፣ በጣም ነው የሚያምረው። እና እንደዛውም ደግሞ ቆርሰንም ብናያት እንግዲህ አብረን እስቲ እንቁረስና ምን እንደሚመስል እኔ ውስጡ በስመ አብ ወመንፈስ ቅዱስ አብረን እንያት እንግዲህ እና ማይ ጋድ ኦ ማይ ጋድ በጣም በእውነት ፍርፍር ያለና ቆንጅዬ የሆነ ኬክ ነው የሆነችው። በነገራችን ላይ ከዚህ በፊት የሰራሁት ኬክ ነበር እንደዚሁ በዚሁ መልኩ፣ ግን ደግሞ እዛን ጊዜ የተጠቀምኩት ዘይት እና በርበሬ ሳይሆን ምንድን ነው ኮርን ፍሌክስ ነበረ ቤት ውስጥ ቾኮሌት ኮርን ፍሌክስ ማለት ነው። እሱን ነበረ እንትን አርጌ ወቅጬ ልክ እንደ ካካው ወይ ደግሞ እንደ ቾኮሌት የተጠቀምኩት የነበረው። ያኛውን ግን አልቀረስኩም ነበር፣ አልተመቸኝም። ይህንን እንግዲህ ያው ለእናንተ ምስቲ ለምን ላሳያችሁም ብዬ የሞከርኩትን ነገር ላሳያችሁ ብዬ ፈለግኩና ዛሬ ቀረጽኩት ማለት ነው። እና ቤተሰብ ምን መሰላችሁ፣ ይሄኛውን እኛ ያው በሰው ሀገር ላይ ያለ ነው የሆነ የሚያምረን ነገር ሊኖር ይችላልና ያንን ነገር ሲያምረን ደግሞ ቤት ውስጥ ባለው ነገር ሰርተን መጠቀም እንደምንችል እና ከሰራን ደግሞ ያው እንዴት እንደሚጣፍጥ ምናምን ነገር እናያለን ማለት ነው። ስለዚህ በሞከራ የተደረገ ነገር ነው። ያው በበርበሬ ኬክ ሰርቼ አላውቅም ከዚህ በፊት፣ ግን የመጀመሪያ ቢሆንም ይሄ ወይኔ በእጅ የገባውበት አለ። በጣም ነው የሚጣፍጠው የምር። እና ሁላችሁም ደግሞ ሰርታችሁ እንድትሞክሩት እላለሁኝ። ሞክሩት፣ በጣም ነው የምትወዱት። መጀመሪያ ጊዜ ሳላሳያችሁ ሲቀርጸው ማለት ሲሰራ አላሳያችሁም ነበረ፣ አልተመቸኝም። በዛ ምክንያት ነበረ ሳላሳያችሁ ዝም ብዬ የሰራሁት ማለት ነው። እና ለዛ ጥያቄ እንግዲህ ለዛ ይቅርታ ጠይቃለሁ። ግን ደግሞ ምን እንድትጠቀምኩትና ቆንጆዬ ኬክ እንደሆነች ብቻ እንድታዩት ደግሜም ልነግራችሁ እወዳለሁ። የጠቀምኳቸው በዋነኝነት የተጠቀምኩት የፓንኬክ ዱቄት ነው። እናንተ ከፈለጋችሁ ትልቅ አድርጋችሁ ከዚህ በላይ መስራት ከቻላችሁ ከፈለጋችሁት እንደ ፍላጎታችሁ ነው። ግን ይሄም ትልቅዬ ነው። ሰሃኑ ሞልቷል። እንግዲህ ሰሃኑ ደግሞ ትንሽ ከፍ ያለ ነው። አንድ ካርቶን ነበር የተጠቀምኩት። ከዛም ደግሞ ቤኪንግ ፓውደር ትንሽዬ ተጠቅሜያለሁ። ስኳር እናንተ የምትፈልጉትን ያክል ማድረግ ትችላለች። በጣም ጣፋጭም ከፈለጋችሁ እንደኔም ደግሞ ያው ይሄም ይጣፍጣል፣ ግን በጣም ይሁን እንደዚህ ምርር የሚል ነገር አላለ። እሱን ከፈለጋችሁ እንደ ፍላጎታችሁ ማድረግ ትችላላችሁ። እሱ ችግር የለውም። ስኳር እናንተ የምትወዱትን ያክል ጨምሩበት። እንደዛውም ደግሞ እንቁላል ከፈለጋችሁ 2 ማድረግ ትችላላችሁ። እኔ ግን 1 እንቁላል ብቻ ነበር የተጠቀምኩት። ሌላ ምንድነው ዘይት ነው።
ዘይት መጀመሪያም ያው ከዱቄቱን በሚበጠብጥ ሰዓት ላይ ተጠቅሜ ያለሁኝ ከሱ ጋር አንድ ላይ በደንብ አርጌ ያው አደባለቅኩኝ ማለት ነው፣ እንዲዳረስ አርጌ። ከዛ ሌላ ደግሞ እንግዲህ መጨረሻ ላይ ወደ ብረት ድስቱ ላደርግ ስል ያው በነገራችን በመጋገሪያ አይደለም የጋገርኩት በብረት ድስት ነው። ምክንያቱም አሁን ብዙውን ጊዜ እኛ የምንሞክረው ምንድን ነው ሀገራችን ላይ ማግኘት የምንችለው አይነት ቢሆን ደስ ይለኛል እኔ ለራሴ። ምክንያቱም ኢትዮጵያ ከሄድኩኝ እኔ ኬክ መስሪያ እቃ ከሌለኝ ግዴታ ኬክ ሊያምረኝ አይገባም። ባለኝ ነገር ደግሞ እየሰራው መጠቀም አለብኝ ማለት ነው። ስለዚህ ብረት ድስት ከማንም ቤት የማይጠፋ እቃ ስለሆነ በብረት ድስት እንደዚያውም ደግሞ ፎረን ውስጥም አላስገባሁኝም፣ ከላይ ነበር የተጠቀምኩት። ምክንያቱም ይሄኛውን ደግሞ የፈለግኩት ለምንድን ነው ከሰል መለጃ ላይም መስራት እንደሚችል ለማሳያ ማዕከል ነው ማለት ነው። ሶ ጋይስ በዚህ መልኩ እችን የመሰለችን ኬክ ሰርቻለሁኝ። ከላይ ደግሞ እናንተ ከፈለጋችሁ እንዳልኳችሁ ቡና ካላችሁ ቡና ማድረግ ትችላላችሁ። ስላችሁ እንደዚህ ዜብራ ከለር ወይ ደግሞ ሌላ አይነት ፍላወሮችን መጠቀም ከፈለጋችሁ ቡና ካለ በቡና ማድረግ ትችላላችሁ። ቾኮሌት ዱቄት ማድረግ ትችላላችሁ። ኤቭሪቲንግ የምትፈልጉትን አይነት ከለር ማስገባት ትችላላችሁ። እኔ ግን በበርበሬ ነበር የተጠቀምኩት። በርበሬ በዘይት በጥጬ እና ብረት ድስት ውስጥ ልክ ሊጡን ካደረኩ በኋላ እሱን እናስገባሁ ማለት ነው። ከዛ በኋላ ምንድን ነው ያደረኩት በማንኪያ ሳይሆን በሹካ ነበረ፣ በሹካ አዳረስኩት ማለት ነው። እቹትና ከላይ እንግዲህ እንደምታዩት ከተቆረሰ ነው እንጂ የሚያምር ከለር ነው ያለው። ሲበላ ደግሞ በጣም ደስ የሚል ነው። በጣም ይጣፍጣል። ሲበላም በጣም የሚጣፍጥ ነው። ሲሰራም እንግዲህ በቀላል ነው የተሰራ። ሁላችሁም ሰርታችሁ ሞክሩት። በጣም ነው የምትወዱት። ለምሳሌ አሁን ጓደኞቻችሁ ጋር ስትሆኑ አብራችሁ ቀጭ ጫወቱት እና ልጆች ያላችሁ ለልጆቻችሁ እና እኔ ፐርሰንት ከእናንተ ቤት ሲሆን አጋጣሚ አንዳንድ ጊዜ የቡና ቁርስ ምናምን ያስፈልጋል ደግሞ ኢትዮጵያ ላይ አይደለም። ለዛ መጠቀም የምትችሉት አይነት ነገር ነው። ቀላል ነው፣ ሰዓት አይፈጅም እና ፓንኬክ ደግሞ በባህሪው ቶሎ ነው የሚበስለው። ያን ያክል ታይም የሚወስድብን ነገር አይደለም ማለት ነው። ቡና ልናፈላ ስንል ራሱ ሰርተን ወዲያው የቡና ቁርስ ማድረግ የምንችለው አይነት ነገር ነው። ግን ትንሽ ፍርፍር ይላል፣ ትንሽ መቀዝቀዝ አለበት የሆነ ፍርፍር ስለምን ማለት ነው። ከዚህ የተረፈ እንግዲህ በጣም ነው የሚጣፍጠው። የምርት ተጠቀሙት፣ ሁላችሁም ሞክሩት እላችኋለሁኝ። እና ሌላ ደግሞ ምንድነው የምላችሁ ሁላችሁም እንግዲህ ሰላማችሁ ይብዛ እስክንገናኝ ድረስ ደግመን የእግዚአብሔር ሰላም፣ ፍቅር፣ ደስታ ሁሌም ከቤታችሁ አይለይ እያልኩኝ ልሰናበታችሁ እፈልጋለሁ። እነዚያውም ደግሞ ፕሊዝ ላይክ፣ ሼር፣ ኮመንት እና ሰብስክራይብ አድርጉኝ እና በቃ ምለው ነገር ምን አለ ሌላ እና የእግዚአብሔር ሰላም ከእናንተ ጋር ይሁን። በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። የእግዚአብሔር ፍቅር ሰላም ከእናንተ ጋር ይሁን። ስለምታበረታቱኝ እና ጎበዝ በርቺ ስለምትሉኝ ደግሞ ከልብ ቴንኪው እላለሁ። አመሰግናችኋለሁ። እግዚአብሔር ያክብርልኝ። ከኔ በላይ እግዚአብሔር ይወደዳችሁ። በጣም ነው የምወዳችሁ እና እህቶቼ ወንድሞቼ ሰላም ሁኑልኝ እላችኋለሁ እና ደህና ሁኑልኝ። መልካም ጊዜ ይሁንላችሁ። እግዚአብሔር ሰላም ከእናንተ ጋር ይሁን። ሞክሩት፣ ትወዱታላችሁ። ሰላም ሁኑልኝ ባይ